ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን፣ እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አበይቶቹን እናቀርብላችኋለን። የፋኖ ኃይሎች የአገዛዙ መከላከያ ሰራዊት በመክበብ የተሳካ ኦፕሬሽን ፈጽመዋል። ታላቅ ጀብድ በተፈጸመበት አውደ ውጊያ ከ29 በላይ የአገዛዙ ወታደሮች ሲሞቱ ከ47 በላይ ደግሞ ቁስለኛ ሆነዋል። በሌላ የግንባር መረጃችን የአማራ ፋኖ ብሔራዊ ንቅናቄ ፖሊስ ቢሮ የመጀመሪያ ስብሰባውን አድርጓል። በስብሰባው የይቅርታ መርሃ ግብርን ጨምሮ ወሳኝ ያላቸውን ውሳኔዎችን እንዳሳለፈም ተሰምተዋል። ዝርዝር መረጃዎቹ ተሰናድተዋል። ህወሓት ወታደራዊ ስብሰባ ካደረገ በኋላ በሁለት ግንባሮች አዲስ ወታደራዊ ስምሪት መስጠት ተሰምተዋል። በሌላ በኩል ባላማጣ የህወሓት ታጣቂዎችና የብልጽግና ሰራዊት ተጋጭተው ሽምግልና ላይ ናቸው። ብልጽግና የታጣቂዎችን የጦር መሳሪያ ነጥቋል። ታጣቂዎቹ ደግሞ በአንድ ቤተክርስቲያን መግቢያ ላይ የቦምብ ጥቃትም ፈጽመዋል። አብራችሁን ስትዘልቁ ዝርዝር መረጃውን ትሰማላችሁ። የኤርትራው መንግስት አሜሪካ በሚገኘው ኤምባሲ በኩል ምላሽ ሰጥቷል። በምላሹም የወረራ ጥሪ እየተላለፈብኝ ነው ብሏል። ስልታዊ ሲል የጠራውን የወረራ ጥሪ ለቀጠናው የከፋ አደጋ የሚጋብዝ ብሎታል። ለዕለቱ የመረጥንላችሁ ቀጠናዊ መረጃችን ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በግድቡ ጉዳይ አወዛጋቢ አስተያየት መስጠታቸውን ቀጥለዋል። በሌላ በኩል አልሲሲ እና ትራምፕ ሊገናኙ ቀጠሮ በያዙበት ጉባኤ የብልጽግና ልዑካን ቡድን ተገኝተዋል። ይህም ሌላኛው መረጃችን ነው። የተወደዳችሁ እነዚህንና ሌሎችን ይዘናል። ወደ ዝርዝር መረጃዎቹ እናመራለን። የፋኖ ኃይሎች የአገዛዙ መከላከያ ሰራዊት በመክበብ የተሳካ ኦፕሬሽን ፈጽመዋል። ታላቅ ጀብድ በተፈጸመበት አውደ ውጊያ ከ29 በላይ የአገዛዙ ወታደሮች ሲሞቱ ከ47 በላይ ደግሞ ቁስለኛ ሆነዋል። የፋኖ ኃይሎች ወታደራዊ ድል እንደቀጠለ ነው። የአማራ ፋኖ ብሔራዊ ንቅናቄ አፋብን ምኒልክ የደጋው መብረቅ ኮር ጽናት ክፍለ ጦር አገዛዙ መከላከያ ሰራዊት ላይ ከባድ እርምጃ በመውሰድ ከፍተኛ ወታደራዊ ኪሳራና ሰብአዊ ጉዳት በማድረስ ታላቅ ወታደራዊ ድል አስመዝግበዋል። በትላንትናው ዕለት በደላንታ ወረዳ እንጥጉና ቀበሌ ላይ ከቀኑ 7 ሰዓት እስከ ምሽት 1 ሰዓት ከ30 በዘለቀው ከባድ አውደ ውጊያም ከ29 በላይ የአገዛዙ መከላከያ ሰራዊት ሲደመሰስ ከ47 በላይ የሚሆነው ሰራዊት ደግሞ ቁስለኛ ሆነዋል። ከጉባ ላፍቶ ወረዳ ኩረታ፣ ከተንታ ወረዳና ከደላንታ ወረዳ በገፍ አሰባስቦ በሶስት አቅጣጫ ወደ ፋኖ ኃይሎች ያመራው የአገዛዙ ሰራዊት የእንጥጉና ተራራዎች መቀበሪያው ሆነዋል። ወደ ውጊያው በህይወት የተረፈው የአገዛዙ ሰራዊት በከፍተኛ ወታደራዊ ኪሳራ ወደ የመጣበት ተመልሷል። በጽናት ክፍለ ጦር ከበባ ውስጥ የገባው መከላከያ ሰራዊት የደረሰበትን የተጠናከረና ረጅም ሰዓት የፈጀ ድብደባ መቋቋም ሲያቅተው በከፍተኛ አመራሮቹ ትዕዛዝ ቀጠናውን ለቆ መውጣቱን ታውቋል። ከዚህ ጋር ተያይዞ ፋኖ አንድ ወጥ ድርጅት መስርቶ አንድነቱን ባወጀ ማግስት ሰራዊቱ ከወትሮ በተለየ መልኩ ፋኖን በመቀላቀል ላይ ነው። ኦፕሬተር ምድብተኛውና ምክትል የአስተራረቅ አመራሩ ፋኖን መቀላቀላቸው ተሰምተዋል። ይህም በአገዛዙ ጦር ከፍተኛ ወታደራዊ ድንጋጤ ፈጥሯል። የፋኖን አንድ መሆን በጉጉስ ጠብቅ የነበረው በመከራ ውስጥ የሚገኘው የአማራ ህዝብና ሌሎች የኦህዴድ መር ብልጽግና አገዛዝ ተጠቂ የሆኑ ብሔሮች ብቻም ሳይሆኑ አገዛዙን እያገለገሉ የሚገኙ ወታደራዊ አዛዦችን በመኮብለልና በመክዳት ላይ መሆናቸው በግንባር መረጃው ላይ ተመላክቷል። በሌላ የግንባር መረጃ የቃና ዛግሬላ በዓልን ለማክበር የወጡ ምዕመናን በአገዛዙ ወታደሮች መደብደባቸው ተሰምተዋል። ከተደበደቡ ምዕመናን በተጨማሪም በርካቶች በጅምላ ታፍሰው መታሰራቸውም ታውቋል። በኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታዮች ዘንድ በበዓለ ጥምቀቱ ማግስት በታላቅ ድምቀት የሚከበረው የቃና ዘገሊላ በዓልን ለማክበር የወጡ ምዕመናን በአገዛዙ ወታደሮች ድብደባ ተፈጽሞባቸዋል። በምስራቅ አማራ ቀጠና በታሪካዊቷ ላሊበላ ከተማ ትናንት ከረፋት ጀምሮ የአገዛዙ ወታደሮች በዓሉን ለማክበር በተሰባሰቡ ምዕመናን ላይ ድብደባ ከመፈጸማቸው በተጨማሪ በርካቶችን በጅምላ አፍሰው ማሰራቸውን የጣና ምንጮች ጠቁመዋል። ቀዳሚ የጥቃት ኢላማ ወጣቶች ላይ ትኩረት ማድረጉን ታውቋል። ከወጣቶቹ በተጨማሪም ድርጊቱን በማውገዝ ምዕመኑ በዓሉን በሰላማዊ ሁኔታ አክብሮ ወደ ቤቱ እንዲገባ ሲማጸኑ የነበሩ የሃይማኖት አባቶችና የሀገር ሽማግሌዎችም የድብደባው ሰለባ ሆነዋል። አድማጭ ተመልካቾቻችን በመቀጠል የግንባር መረጃዎቹ ቀጥታ ከግንባር ወደሚቀርብበት መረጃ እናመራለን። ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን ዋላችሁ። ወደ ሰዓቱ የግንባር መረጃዎቻችንን ስናመራ በወሎ ቤት አማራ ከአንድነት መልስ በበርካታ ቦታዎች ላይ ታላላቅ አውደ ውጊያዎች እየተደረጉ ይገኛሉ። በተለይም የደጋው መብረቅ ኮር ጽናት ክፍለ ጦር ትናንት ከቀኑ 8 ሰዓት እስከ ምሽቱ 4 ሰዓት ድረስ የዘለቀ ከባድ ትንቅንቅ በደላንታ ወረዳ ፀሐይ መውጫ ከተማ ላይ ሲደረግ ነበረ። በዚህ ትንቅንቅ እንግዲህ የአገዛዙ ከ3 ሻለቆች በላይ ከተንታ ከወገል ጤና እንደዚሁም
ጉባ ላፍቶ ወረዳዎች በተለያየ አቅጣጫ ፀሐይ መውጫን ከበባ በማድረግ የፋኖ ኃይሎችን ለማጥቃት ቢንቀሳቀስም ከባድ ምት አስተናግዶ ወደ መጣበት ተመልሷል። እንግዲህ አገዛዙ እዛው ወድቀው በፋኖ እጅና በማህበረሰቡ የተነሱ ከ30 በላይ አስከሬኖች እንደዚሁም በርካታ ቁስለኞችን ወደ ወገል ጤና ሆስፒታል ሲያመላልስ እንደነበረ ከቦታው ማረጋገጥ ችሏል። እንግዲህ የጽናት ክፍለ ጦር በአገዛዙ ላይ ከባድ ምት በማሳረፍ ከ20 በላይ የነፍስ ወከፍ መሳሪያ እንደዚሁም በርካታ ምርኮኞችን መያዝ ችላለች። በተለያዩ ቦታዎች ላይ በተለይም ወደ ምዕራብ ወሎ አገዛዙ ያለ የሌለ ኃይሉን በአሁኑ ሰዓትም እያስገባ ሲሆን በአካባቢው በበዓል ማግስትም እንደዚሁ ከባድ ትንቅንቆችና መፋጠጦች አሉ። የጽናት ክፍለ ጦር አካባቢ አሁንም ውጊያዎች እንደቀጠሉ እንደዚሁ መፋጠጦች እንደቀጠሉ ናቸው። ይህ በእንዲህ እንዳለ እንግዲህ አገዛዙ በተለይም የአማራ አድማ ብተና አባላት ከአንድነት ማግስት በርካቶች እየከዱ የፋኖ ኃይሎችን እየተቀላቀሉ በመገናኘታቸው ምክንያት እንግዲህ አሉኝ የሚለውን የመከላከያ ክፍለ ጦሮች ከአድማ ብተናው በፊት ቀድሞ በማስገባት ወደ ገጠር ቦታ ላይ እያስገባ ይገኛል። የአድማ ብተናው ደግሞ ወደ ከተማ አካባቢ ወዳሉ ቦታዎች ላይ በማስቀመጥ ላይ ይገኛል። እንደዛም ሆኖ ግን በርካታ የመከላከያ አባላቱ እየከዱ የፋኖ ኃይሎችን እየተቀላቀሉ መሆናቸውን ከየክፍለ ጦሮቹ የደረሰን መረጃ ያመላክታል። እንግዲህ አጠቃላይ ሰብሰብ ባለመልኩ በተለይም በየክፍለ ጦሮቹ በየኮሩ የገቡ የአገዛዙ ሰራዊት እየከዱ የገቡ የአገዛዙ ሰራዊቶችን በቀጣይ የምናቀርብ ይሆናል። እንግዲህ አገዛዙ ከባድ ውጥረት ውስጥ በገባባቸው በሁሉም ቀጠናዎች በተለይም በጎንደር፣ ጎጃም፣ ወሎ እንደዚሁም ሸዋ ቀጠናዎች ከባድ ውጥረት ውስጥ ገብቷል። የቦታዎችን በማሻሻል እንግዲህ አገዛዙ ተቋጥሯቸው የነበሩ ከተሞችን በመልቀቅ ወደ ወረዳ ከተሞችና የዞን ከተሞች በመሰብሰብ ላይ ይገኛል። ይህን ጫና ለመቀነስ ምክንያቱም የአገዛዙ ወታደሮች በመክዳት የፋኖ ኃይሎችን እየተቀላቀሉ በመሆኑ እንግዲህ የፋኖ ኃይሎችን ወደ ከተሞች በመጠጋት የተለያዩ ኦፕሬሽን እየሰሩ መሆናቸውንም ማረጋገጥ ችለናል። አጠቃላይ ያሉ መረጃዎችን በተለያዩ የዜና ወጃዎችን ይዘን የምንቀርብ ይሆናል። ለመረጃው ተስፋዬ ልሳነው ነኝ ከዛው ከትግሉ ሜዳ። በሌላ የግንባር መረጃችን የአማራ ፋኖ ብሔራዊ ንቅናቄ ፖሊት ቢሮ የመጀመሪያውን ስብሰባ አድርገዋል። በስብሰባው ይቅርታ መርሃ ግብርን ጨምሮ ወሳኝ ያላቸውን ውሳኔዎች እንዳሳለፈም ገልጿል። ጥር 9 ቀን 2018 ዓ.ም በይፋ መመስረቱ የተገለጸው የአማራ ፋኖ ብሔራዊ ንቅናቄ የፖሊት ቢሮ ጥር 12 ቀን 2018 ዓ.ም በተለያዩ አጀንዳዎች ላይ ውይይት አድርጎ ውሳኔዎች እንዳሳለፈ የድርጅቱ ህዝብ ግንኙነት መምሪያ ያሳውቋል። የድርጅቱ ስራ አመራር አባላት በተገኙበት በዚህ የውይይት መድረክ ላለፉት 30 ወራት በነበረው የትግል ሂደት በነበሩ የእርስ በርስ ሽኩቻዎችና አለመግባባቶች እንዲሁም የአደረጃጀቶች ልዩነቶች ምክንያት ለተፈጸሙ ጥፋቶች የእርስ በርስ የይቅርታ መርሃ ግብር በማከናወን ውይይቱ ተጀምሯል። ድርጅቱ አካሄድኩት ያለው የይቅርታ መርሃ ግብር በፋኖ ኃይሎች መካከል የተፈጠሩ አለመግባባቶችና የእርስ በርስ መገዳደሎች በህልውና ትግሉ ላይ ያስከተለውን ጉዳት በመገምገም ነው። እንደ አፋብን ይፋዊ መረጃ በፍጹም መተማመንና ጓዳይነት የተጀመረው ውይይትም የድርጅቱ ቀሪ የአመራር መዋቅር ስለሚዋቀሩበት ሁኔታ የወለጋ ክፍለ ሀገር ፋኖ እዝ ያቀረበውን የአደረጃጀት ጥያቄም የቀጠና የእዝ ስያሜዎችን በተመለከተም የሰራዊትና የነባር እዞችን ውህደት እንዲሁም የወታደራዊና ፖለቲካዊ ፍኖተ ካርታ ዝግጅትን በተመለከተ ሰፊ ውይይት አድርጎ የስራ መመሪያዎችን ሰጥቷል። የአማራ ፋኖ ብሔራዊ ንቅናቄ የተሟላ የፖሊት ቢሮ እንዳልተሰየመም የሚታወቅ ሲሆን በመጪዎቹ ቀናት የድርጅቱን ቁመና የሚወስኑ እርምጃዎችን ይወስዳል ተብሎ ይጠበቃል። ህወሓት ወታደራዊ ስብሰባ ካደረገ በኋላ በሁለት ግንባሮች አዲስ ወታደራዊ ስምሪት መስጠቱ ተሰምቷል። በሌላ በኩል ባላማጣ የህወሓት ታጣቂዎችና የብልጽግና ሰራዊት ተጋጭተው ሽምግልና ላይ ናቸው። የቦምብ ጥቃትም ተፈጽሟል። ህወሓት በሁለት ግንባሮች በራያና በጠለምት ግንባር አዳዲስ ወታደራዊ እንቅስቃሴ ማድረጉ ተሰምተዋል። የህወሓት ጦር በራያ ግንባር ከራያ አላማጣም በመረዋ በኩል ወደ ላስታ በሚያስወጡ የግራ ካሶ ተራሮች ወደ ራያ ቆቦ አዋሳኝ ቀበሌዎችና ወደ አፋር አካባቢዎች አዳዲስ እንቅስቃሴ አድርጓል። በተለይም በጋርጀሌና ገላጆ በተባለው አካባቢ አዳዲስ ወታደራዊ ስምሪት ሰጥተዋል። በሌላ በኩል ባላማጣ የህወሓት ታጣቂዎች ከብልጽግና ሰራዊት ጋር ግጭት ውስጥ ገብተው ከባድ ውጥረት መፈጠሩ ለጉዳዩ የቀረቡ ምንጮች ጠቁመዋል። በግጭቱ የህወሓት ታጣቂዎች ትጥቃቸውን በመከላከያ ተነጥቀዋል። ትጥቃቸውን የተነጠቁ የህወሓት ታጣቂዎች ሌላ መሳሪያ በማምጣት በብልጽግና ወታደራዊ ካምፕ ዙሪያ ጥቃት ለመፈጸም እንቅስቃሴ ሲያደርጉ የህወሓትና የመከላከያ ወታደራዊ አዛዦች ተኩስ ልውውጡ ከመከፈቱ በፊት መሳሪያውን በሽምግልና ለመመለስ እንቅስቃሴ ቢያደርጉም ውጥረቱ እንዳልበረደ ታውቋል።
በሌላ መረጃ በዚሁ ራያ ቀጠና ባላማጣ ከተማ ኢየሱስ ቤተክርስቲያን መግቢያ ላይ 2 የቦምብ ፍንዳታ መድረሱ ተሰምቷል። የቦምብ ፍንዳታውን የፈጸሙት የህወሓት ታጣቂዎች እንደሆኑ፣ በጥቃቱ የደረሰው ዝርዝር ጉዳት ግን እንዳልታወቀ የአካባቢው ምንጮች ጠቁመዋል። ከጥምቀት በዓል አከባበር ጋር በተያያዘ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከተወገዘው ቡድን ጋር አናከብርም በሚል ልዩነት መፈጠሩ ተከትሎ ዘንድሮ የከተራና የጥምቀት በዓል እንደ ወትሮ በአደባባይ እንዳልተከበረና በጸሎት ብቻ ታስቦ እንደዋለ በትናንቱ ዘገባችን መረጃው ማድረሳችን ይታወሳል። ጥምቀተ ባህሮች ወታደራዊ ካምፕ በመሆናቸውና የህወሓት ታጣቂዎች ህጋዊ የሆነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባይል በማፍረስ መንበረ ሰላማ የሚለው የህወሓት ክንፍ ታጣቂዎች በተፈጸመ ግፍ ምክንያት አብያተ ክርስቲያናትና ካህናት ላይ በተፈጸመው ሰቆቃ ምክንያት በዓሉን ተከትሎ ዳግም ውጥረት መንገሱ ነው የተሰማው። ይህ በእንዲህ እንዳለም በጠለምት ግንባር ህወሓት ወታደራዊ ስምሪት ሰጥቷል። ከመጀመሪያው የራያ ግንባር አዲስ ወታደራዊ ስምሪት በተጨማሪ ሁለተኛ ወታደራዊ ስምሪት በጠለምት ግንባር ተሰጥቷል። ወታደራዊ ስምሪቱና ኦፕሬሽን የተሰጠው ጥር 11 ወታደራዊ ስብሰባ ከተደረገ በኋላ ነው። በሽሬ ቀጠና እንደ አባጉን አቅራቢያ ቤተ ማርያም የተባለ ትልቅ ወታደራዊ ማሰልጠኛ ቦታ ላይ የአርሚ 11 ዋና አዛዥ፣ የክፍለ ጦር አዛዦችና ሌሎች የህወሓት ታጣቂ አዛዦች ስብሰባ ማድረጋቸውን የኢትዮ ፎከስ ኒውስ ዘግበዋል። በስብሰባው ላይ የነበረው ዋና አጀንዳ ወደ ጠለምት ለሚደረገው ዘመቻ ወታደራዊ እቅዶችና ስምሪቶችን የተመለከተ ነው። ከዚህ ከወታደራዊ ስብሰባና ስምሪት ጋር ተያይዞ በሶስት አቅጣጫ ጠለምት መቆጣጠር የሚል መመሪያ መሰጠቱ ነው የተሰማው። ኮር 113 የተባለው የህወሓት ታጣቂ ቡድን በደብረ አባይ ኃይሉን በማንቀሳቀስ ዋልድባ በኩል ወደ ወልቃየትና ምዕራብ ጠለምት ማይጠብሪ ከተማ ስምሪት እንዲያደርግ አቅጣጫ ተሰጥቷል። ኮር 113 ስር የሚገኙት ተከዜ ክፍለ ጦር፣ ደደቢት ክፍለ ጦር በምስራቅ ጠለምት በኩል ስምሪት መሰጠቱን ተሰምቷል። ይህም በማንኛውም ጊዜና ሁኔታ ውጊያ ሊቀሰቀስ እንደሚችል የበለጠ ተገማች ሆኗል። የኤርትራ መንግስት በኤምባሲው በኩል ምላሽ ሰጥቷል። ምላሹም የወረራ ጥሪ እየተላለፈብኝ ነው ብሏል። በአሜሪካ የሚገኘው የኤርትራ ኤምባሲ ከሳምንት በፊት ዘ ኮንቨርሴሽን በተሰኘው መድረክ ላይ በምስራቅ አፍሪካ ስላለው የጦርነት ስጋት የወጣውን ትንታኔ አሳሳች፣ ሚዛናዊነት የጎደለውና ፖለቲካዊ ዓላማ ያለው ሲል አጥብቆ ተቃውሟል። ኤምባሲው በወጣው ጠንካራ መግለጫ ጽሑፉ ላይ ላዩን ሲታይ በምስራቅ አፍሪካ ሊከሰት ስለሚችል ጦርነት የሚያስጠነቅቅ ቢመስልም በተግባር ግን የብልጽግናው መንግስት የቀይ ባህርን በሉዓላዊነት የመጠቀም ፍላጎትን ለማሳካት የሚያራምደውን ጠባጫሪ ፖሊሲና ማስገደድ እንደ መደበኛ ነገር የሚያቀርብና የሚያለሳልስ ነው ሲል በጽኑ አውግዘዋል። በአካዳሚክ ትንታኔ ሽፋን የቀረበው ይህ ጽሑፍ ዓለም አቀፍ ሕግን በምርጫ የሚተገብርና የኤርትራ ሉዓላዊነት ጥያቄ ውስጥ የሚከት፣ በሌላ በኩል ግን በብልጽግና ገዢዎች በሕገ ወጥ መንገድ የሚነሳውን የድንበር ይገባኛል ጥያቄ ችላ ያለና የጦርነት ዝግጅታቸውን የዘነጋ ነው ሲል ኤምባሲው ወቅሰዋል። በተለይም ኤርትራ የኢትዮጵያ የባህር በር እንዳትጠቀም ከለከለች ተብሎ የቀረበውን ትንታኔ ኤምባሲው የውሸት ክስ ሲል ውድቅ አድርጎታል። ኤርትራ ለታሪኳ ለንግድና ለኮሜርሻል አገልግሎት የሚውል የባህር በር አጠቃቀምን በህጋዊ የሁለትዮሽ ስምምነት መሰረት ተቋማ አያታውቅም። ሆኖም የንግድ አጠቃቀምን ከሉዓላዊነትና ከባለቤትነት ጋር የማምታታቱን አካሄድ ፈጽሞ አትቀበልም ይላል መግለጫው። የብልጽግና ገዢዎችን የባህር በር ጉዳይ የህልውና ጉዳይና ታሪካዊ ስህተት ማረም አድርጎ ማቅረቡ በ1964 የአፍሪካ አንድነት ድርጅት የካይሮ ጉባኤ የጸደቀውን የቅኝ ግዛት ድንበሮችን የማክበር አስገዳጅ መርህና የተባበሩት መንግስታት ቻርተርን የሚጥስ አደገኛና ህገወጥ አካሄድ ብሎታል። ማንኛውም የባህር በር የሌለውም ሆነም የባህር ጠረፍ ያለው ሀገር በሌላ ሉዓላዊ ሀገር ግዛትና ወደብ ላይ የሉዓላዊነት መብት እንደሌለው ያትተው መግለጫው የባህር በር አጠቃቀም የሚመራው በዓለም አቀፍ ህግ፣ በንግድ ስምምነቶችና በሰላማዊ ትብብር እንጂ በዛቻና በጉልበት እንዳልሆነ አጽንኦት ሰጥቷል። ብልጽግና በባህር በር ስም በኤርትራ ላይ የወረራ ጥሪ እያስተላለፈ መሆኑ መታወቅ አለበት ብሏል። በብልጽግና የስልጣን ዘመን ኢትዮጵያውያን የሳውዲ ድንበር በማቋረጥ ቀዳሚ ዜጎች መሆናቸው ተመላከተ። በጦረኛ የብልጽግና አገዛዝ ኢትዮጵያውያን መልከ ብዙ መከራ በማስተናገድ ላይ ናቸው። ጦርነት ሸሽተው የሚሰደዱ ኢትዮጵያውያን ቁጥር በአስደንጋጭ ሁኔታም አሁንም በመጨመር ላይ ነው። በተለይም የሳውዲ ድንበር አቋርጠው በህገወጥ መንገድ
የሚሰደዱ ኢትዮጵያውያን ቁጥር ከፍተኛ ሆኗል። በጉዳዩ ላይ የሳዑዲ አረቢያ መንግስት በሰጠው መረጃ ባለፈው አንድ ሳምንት ውስጥ ብቻ በተከናወነ መጠነኛ የአፈሳ ዘመቻ ከ14600 በላይ ህገወጥ ነዋሪዎች ከሀገር ተባረዋል። በዚህ የቁጥጥር ዘመቻ በድንበር ጥሰት ከተያዙት መካከል አብዛኞቹ ኢትዮጵያውያን መሆናቸው የጉዳዩን አሳሳቢነት ያሳያል። ድንበሩን በህገወጥ መንገድ አቋርጠው ከተገኙ ዜጎች መካከል 59 በመቶ የሚሆኑ ኢትዮጵያውያን ናቸው። የሳዑዲ መንግስት እንደገለጸው ከታህሳስ 30 እስከ ጥር 6 2018 ዓ.ም ባለው ጊዜ ውስጥ የመኖሪያ የስራና የድንበር ደህንነት ህጎችን በመጣስ በአጠቃላይ 18054 ሰዎች በቁጥጥር ስር ውለዋል። ከነዚህም መካከል በህገወጥ መንገድ ድንበር ጥሰው ወደ ሳዑዲ አረቢያ ለመግባት ሲሞክሩ ከተያዙት 1491 ሰዎች መካከል 59 በመቶ ማለትም ወደ 880 የሚጠጉ ኢትዮጵያውያን መሆናቸውን ካፒታል ጋዜጣ ዘግቧል። የተቀሩት 40 በመቶ የመናውያን ሲሆኑ 1 በመቶ ደግሞ የሌሎች ሀገራት ዜጎች ናቸው። በተጠቀሰው አንድ ሳምንት ውስጥ ብቻ 14627 ህገወጥ ነዋሪዎች ከሀገር እንዲባረሩ መደረጉን መረጃው ሲያሳይ፣ ሌሎች 19835 ተላላፊዎች ደግሞ የጉዞ ሰነድ እንዲያገኙ ወደ የሀገራቸው ዲፕሎማቲክ ሚስዮኖች ተመርተዋል። ከዚህ ጋር ተያይዞ የሳዑዲ አረቢያ መንግስት ለማንኛውም ህገወጥ ስደተኛ መጠለያ፣ መጓጓዣ ወይም የስራ ዕድል የሚሰጡ ግለሰቦች እስከ 15 ዓመት በሚደርስ ጽኑ እስራትና እስከ 1 ሚሊዮን ሪያል በሚደርስ የገንዘብ መቀጮ እንደሚቀጡ በድጋሚ አስጠንቅቀዋል። በአሁኑ ወቅት 27518 የውጭ ሀገር ዜጎች ማለትም 25552 ወንዶችና 1966 ሴቶች ህጋዊ እርምጃ ተወስዶባቸው የመባረር ሂደታቸውን በመጠባበቅ ላይ እንደሚገኙ ለጉዳዩ የቀረቡ ምንጮች ጠቁመዋል። በመጨረሻም የአሜሪካው ፕሬዚዳንት ዶናልድ ትራምፕ ግድቡ ጉዳይ አወዛጋቢ አስተያየት መስጠታቸው ቀጥለዋል። በሌላ በኩል አልሲሲና ትራምፕ ሊገናኙ ቀጠሮ በያዙበት ጉባኤ የብልጽግናው ልዑካን ቡድን ተገኝተዋል። 56ኛው ዓመታዊ የዓለም ኢኮኖሚክ ፎረም በአውሮፓዊቷ ስዊዘርላንድ ዳቮስ ከተማ ይካሄዳል። በጉባኤው ላይ የሚሳተፈው የብልጽግና ልዑካን ቡድን አስቀድሞ በዳቮስ በመገኘት እየተሳተፈ እንደሚገኝ በገንዘብ ሚኒስቴር በኩል የወጣው መረጃ አመልክቷል። በጉባኤው ላይ ከመገኘት ባሻገር ከፕሬዚዳንት ዶናልድ ትራምፕ ጋር ይገናኛሉ የተባሉት የግብፅ ፕሬዚዳንት አብዱልፈታህ አልሲሲም በዚያው በዳቮስ ተገኝተዋል። የዳቮስ የዓለም ኢኮኖሚ ፎረም ከ130 ሀገራት የተወከሉ 3000 የሚሆኑ ተሳታፊዎች የሚገኙበት ጉባኤ ነው። በዚህ ጉባኤ ላይ ትራምፕን እና የአውሮፓ ሀገራት መሪዎች ጨምሮ 56 የሀገራት መሪዎች ይሳተፋሉ። በጉባኤው ለመሳተፍ በገንዘብ ሚኒስቴር አህመድ ሽዴ የተመራው ልዑካን ቡድን አምርተዋል። ትራምፕ ከዚህ ጉባኤ ጎን ለጎን ከበርካታ የአውሮፓ እና የሌሎች ሀገራት መሪዎች ጋር ፊት ለፊት ይገናኛሉ። ከትራምፕ ጋር ይገናኛሉ ተብሎ ፕሮግራም ከተያዘላቸው መሪዎች መካከል የግብፁ ፕሬዚዳንት አብዱልፈታህ አልሲሲ አንዱ ናቸው። ከቀናት በፊት በአባይ ጉዳይ ኢትዮጵያና ግብፅ ለማደራደር ጥያቄ ያቀረቡ ትራምፕ ግድቡ የተገነባው በአሜሪካ የፋይናንስ ድጋፍ ነው ሲሉ ከዚህ ቀደም ከባድ ውዝግብ ያስነሳው መልእክት ደግመውታል። ትራምፕ በአንድ ዓመት የነጩ ቤተ መንግስት ቆይታቸው ያሳኳቸው ስኬቶች በተመለከተ በሰጡት መግለጫ ላይ ግድቡን በተመለከተ ተጨማሪ ውዝግብ ፈጥሯል። ትራምፕ እንደዚህ ቀደሙ ኢትዮጵያም የናይል ወንዝ ፍሰትን የሚያስቆም ግድብ ሰርታለች ካሉ በኋላ ግብፅ ከናይል ወንዝ በቂ ውሃ እንደማታገኝ በመናገር የማደራደር ፍላጎታቸው በዚህ ችግር ላይ ትኩረት ማድረጉን ገልጸዋል። ትራምፕ በአንድ ዓመት ስልጣን ዘመናቸው የውጭ ግንኙነት ፖሊሲ ያስመዘገቡትን ድል አስመልክተው ትናንት ምሽቱን በዋይት ሃውስ በሰጡት መግለጫ ነው ይህንን ያሉት። በ110 ወራት ውስጥ ብቻ ማለቂያ የሌላቸው ብሎ የጠሯቸውን 7 ጦርነቶች ማስቆማቸውን በድጋሚ አንስተዋል። ፕሬዚዳንቱ በተለይም በኢትዮጵያና በግብፅ መካከል ስለነበረው ውጥረትና ስለ ታላቁ የህዳሴ ግድብ የገንዘብ ምንጭ አደገኛ መልእክት አስተላልፈዋል። ትራምፕ በዚሁ አደገኛ ንግግራቸው ለግድቡ ማን እንደከፈለ ታውቃላችሁ? አሜሪካ ናት በዓለም ላይ ትልቁ ግድብ ይመስለኛል በማለት ግድቡ በአሜሪካ የገንዘብ ድጋፍ እንደተገነባ አንስተዋል። ግድቡ የናይልን ውሃ ፍሰት እንደሚያስቆም የተናገሩት ትራምፕ ግብፅ በናይል ላይ በቂ ውሃ የላትም፣ ናይልን ለመዝናኛ ለጉዞና ለቱሪዝም ይጠቀሙበታል በማለት የግብፅን ስጋት በማጉላት የዓለማችንን ረጅሙን ወንዝ አባይን ትንሽ ሲሉ አቃለውታል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏቻችሁን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር